ሰላም ጤና ይስጥልን እንዴት ናችሁ የተከበራችሁ የዩቲዩብ ቻናላችን ተከታታዮች በዛሬው ፕሮግራማችን ደግሞ ቴምር ሪል ስቴት ሳይት ላይ ተገኝተናል የቴምር ሪል ስቴት ሳይቶች ሱቆች ቤቶች መረጃ ለመጠየቅ እዛው ሳይት ላይ ተገኝተናል እዚህ ፊት ለፊት ደግሞ አንድ የሽያጭ ሰራተኛ ትገኛለች ሰላም እንዴት ነሽ እስኪ ስምሽን አስተዋውቂን እሺ መክሊት እባላለሁ የቴምር ሪል ስቴት የሽያጭ አማካሪ ነኝ መልካም መክሊት እስኪ ስለ ቴምር ሪል ስቴት መረጃ ስጪን ቴምር ሪል ስቴት ማን ነው ከዚህ በፊት ያስረከባችሁ ሳይቶች አሉ ወይ አሁንስ በመገንባት ላይ ያሉ ሳይቶች የት ናቸው የሚለውን መረጃ ስጪን ቴምር ሪል ስቴት እንደምታውቁት ከአሁን በፊት ወደ 8 ሳይቶችን አስረክቧል የተለያዩ ቦታ ላይ ለምሳሌ እዚህ ጋም እንደምታዩት ይሄው እዚህ አያት ሎሚ አድርጋ ያስረከበው ሳይት አለና እንዲሁም ሌሎች ቦታ ላይ በተለያዩ ቦታ ላይ ያስረክቧል ቀርሞ ካለበት ነው የሚያስረክበው በዋጋም ደግሞ በጣም በዝቅተኛ ዋጋ ነው የሚሸጠው አሁን እዚህ ጋም አያት ሎሚ አድርጋም ያስረከበው አለ እንደምታዩት አሁን ደግሞ የተለያዩ አዳዲስ ሳይቶችንም እንደዚሁ ደግሞ በሽያጭ ላይ የነበሩትንም ይዞ ቀርቧል ወደ 5 ሳይቶች የተለያዩ ሳይቶች አሉን ወደ ጋርመንት ሱማሊ ተራ አያት ፈረስ ቤት አያት ሎሚ አድጋ እንዲሁም ደግሞ አሁን ላይ ደግሞ ፒያሳ ላይ አሁን ደግሞ አዳዲስ ሳይቶችን ሳር ቤትና አዋሬ ላይ ይዘን መተናል የቤት አማራጮች ምን ይመስላሉ ከስንት ካሬ ጀምሮ ነው ያለው የተለያዩ ካሬ አማራጮች አሉን ከ78 ካሬ እስከ 157 ካሬ ድረስ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ የተለያዩ ካሬ አማራጮች አሉን ቅድመ ክፍያውን ከ10% ጀምሮ ወይም ደግሞ ከ500 ሺህ ብር ቅድመ ክፍያ ጀምሮ አሉን ፐርሰንቱን ከፍ አድርገው ደግሞ ለሚከፍሉ ደንበኞቻችን እስከ 35% ድረስ የሚደርስ ዲስካውንቶች አሉ አሁን ላይ አዳዲስ ሳይቶች አወጣናቸው ሳር ቤት ቫቲካን ኤምባሲ ጋር እንዲሁም ደግሞ አዋሬ የሴቶች አደባባይ ጋር አውጥተናል አከፋፈላቸው እነሱ ላይ ከ20% ቅድመ ክፍያ ጀምሮ ነው የካሬ ፕራይሳቸውም ከዲስካውንት በኋላ በካሬ 71,000 ጀምሮ ፐርሰንቱንም ከፍ አድርጎ ለሚከፍል ከስተመሮቻችን ከ15% እስከ 35% ድረስ ዲስካውንቶች አሉ። ተጨማሪ ሱቅ ካላችሁ ስለነሱ መረጃ ብትሰጪን። ሱቆች አሉን አዎ ፒያሳ ላይም አሉን 20 ካሬዎች አሉን ፒያሳ ላይ ግራውንድ ላይ ያሉ ቤቶች ናቸው እንዲሁም ደግሞ አሁን አዲስ የለቀቅነው ቃሊቲ ገላንጋ እሱ ጋር ከ3 ካሬ እስከ 40 ካሬ ድረስ የተለያዩ የካሬ አማራጮች አሉን ፕራይሳቸውም ደግሞ ከ2,800,000 ብር ጀምሮ አሉን ማለት ነው ማስረከቢያ ጊዜያቸው ምን ይመስላል እስኪ በተለይ አሁን በቅርብ ወደ ሽያጭ የወጡ ሳይቶች ማስረከቢያ ጊዜያቸው ብዙ ጊዜ ሪል ስቴቶች የሚታሙበት እሱ ነውና ማስረከቢያ ጊዜያቸው ከስንት ዓመት እስከ ስንት ዓመት ነው እንግዲህ የማስረከቢያ ጊዜዎቻችን አሁን ላይ እስከ 3 ዓመት ባለው ድረስ ነው ለ3 ዓመት ድረስ የሚቆዩ ናቸውና በዛ መሰረት ነው ክፍያውንም መክፈል የሚችሉት እስከ 3 ዓመት ድረስ ነው ያን ደግሞ ቴምር ይታወቃል ካሁን በፊትም ባስረከባቸው ሳይቶች ላይ አንዳንዶች እንደውም ቀርሞ ነው ካለበት ጊዜ ላይም ቀርመን ያስረከበው ነውና ይሄ አይነት ችግር የለበትም አሁን ደግሞ እስኪ ስለ ዋጋ ጭማሪ እናውራና ብዙ ደንበኞች ሪል ስቴት ላይ ሄደው ቤት ይገዛሉ ኋላ ላይ ግን ከተስማሙት የቤት ዋጋ በተጨማሪ በነዳጅ በሲሚንቶ በተለያየ ምክንያት በዶላር ምክንያት የዋጋ ጭማሪ ይደረግባቸዋልና እናንተ ጋርስ እንዴት ነው ይሄ ነገር አለ ወይ እኛ ጋር እንግዲህ ምንም አይነት የዋጋ ጭማሪ የለንም ምክንያቱም በኢትዮጵያ ብር ተዋውሎ በኢትዮጵያ ብር ነው ሁሉንም ከፍለው የሚጨርሱት ማለት ነው ያ ማለት ምንም አይነት የማቴሪያል ጭማሪ ነገር የለም እሱንም ካሁን በፊትም ስናስረክብ የነበረበት እንደዛ ነውና ምንም አይነት ጭማሪ የለም ለምሳሌ አንድ ቤት ዋጋ 5 ሚሊዮን ብር ቢሆን እስከ መጨረሻው ድረስ እስከ 3 ዓመት ድረስ ያንን ብር 5 ሚሊዮን ብቻ ነው ማለት ነው ከፍለው የሚጨርሱት በጣም እናመሰግነው ጥሩ መረጃ ነው የሰጠሽን ደንበኞቻችን አንቺ ከሰጠሽ መረጃ ላይ ጥሩ ነገር እንዳገኝም ተስፋ አደርጋለሁ መጨረሻ ላይ ቀረምቲው ነገር ካለና ደንበኞች ተጨማሪ መረጃ የሚፈልጉ ከሆነ አንቺን በምን መንገድ ኮንታክት ማድረግ ይችላሉ እሺ ያው እንግዲህ ቀረም የሚለው ነገር ምንም ነገር የለም ግን ያው ከስተመር እንዲያቆም ፈልገው እኛ ጋር ስትመጡ በታማኝነትና በጥራት ነው የምንገነባው የምናስረክበውም በዛን አክል ነውና በዚህ 2 ዓመት ውስጥ እንግዲህ 8 ሳይት ማስረከብ ቀላል ነገር አይደለም ታማኝ መሆኑን ነው የሚያሳየው በ0924 41 67 78 ወይም ደግሞ በ0977 25 00 46 ማግኘት ይችላሉ በጣም አመሰግናለሁ ሽመክሊት ከልብ እናመሰግናለን የተከበራችሁ ተመልካቾቻችን በዛሬው ፕሮግራማችን እዚህ አያት ሎሚያድ ላይ ባለው የቴምር ሪል ስቴት ሳይት ላይ ሄደን ስለ ቴምር ሪል ስቴት ቤቶች ሱቆች መረጃ ጠይቀንላችኋል በሌላ ጊዜ ደግሞ የእናንተን ጥያቄ ይዘን የተለያዩ ሪል ስቴቶች ላይ የምንሄድ ይሆናል ለዛሬ ስለተከታተላችሁን ከልብ አመሰግናለሁ መልካም ጊዜ ይሁንላችሁ